አይገባኝን የምትይው የሚገባሽን ከየት ያመጣሽው? እንግዲያውስ በሰላማዊ መንገድ አልስማማም ካልኩ ምን ልታመጪ? ጄሪ ምን ነው ደነገጥ ሙስጠፋ? ከየት መጥቼ ልትበጠብጥ መጣች? ምን አረገዝኩ? ምን ነው ሙስጠፋ ደነገጥክ? ምንም። ታዲያ ለምን አተው? ሙስጠፋ አንተም ልታምናት ነው? ይህ እኮ ወደዚህ ቤት ለመመለስና የኔን ህይወት ለመበጥበጥ የፈጠረችው አዲሱ ድራማዋ። በእርግጥ አዎ፣ ከሷ ምንም አይጠበቅም። ብር ከሆነ ፈልገሽ የመጣሽው እኔ እሰጥሽ፣ ግን ድጋሚ ወደዚህ ቤት እንዳል። እኔ የምፈልገው ብር አይደለም፣ ለምንም ነግሬዋለሁ። እኔ የምፈልገው ያምንን ግማሽ ሀብት። ሽናል ሰማሽ ገበያ ባልወጣሽ ይባላል። አምናንና ቤሊል እንግዲህ ፍቅራቸውን አለማቸውን እየቀጩ ነው። ማርያም ባሌ አባ አምናን ነው፣ በአቶ ባሩክ ሚስቴ ቤሊል ናት እያሉ እንግዲህ እነሱ የተንኮል ኬዛቸውን ይጠመጥማሉ። ሁለት ተፈቃሪዎችና አፍቃሪዎች ደግሞ አለማቸውን ይቀጫሉ። እትዬ ዛህራ የልብ ንግስት እኮ ናት፣ የልብ አዋቂ ማለት ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ። ተወዳጁ ድር እጅግ የሚገርምና እጅግ የሚደንቅ ነገር እየተፈጠረ ነው። እሱስ ምን ተፈጠረ እናየዋለን። አቶ አምናን በስተመጨረሻም ልቡ ተረጋግቷል፣ ልቡ ረጋ ብሏል። ቤሊልን በነፃነት አገኛት። ቤሊል ጋር የሚገርም ጊዜ ያሳለፉ። የእትዬ ዛህራ አስተዋጽኦ አለበት። በስተመጨረሻም ጄሪ ሌላ ጦስና ሌላ መዘዝ ይዛ መታለች። እሱም አድርግሽ ያለሁኝ ያንተ ልጅ ነው ስትል እንግዲህ ከአቶ አምናን የአቶ አምናን ግማሹን ሀብት ፈልጋ መታለች። እንግዲህ በሌላ ጄሪ እዚህ ጋር ትልቅ ተሰርታለች። አርግዣለሁ የሚለውን ቃል ስትናገር አቶ አምናን ይቀበለኛል አይቀበለኝም የሚለውን ሳታቅ የሀብቱን መጠን ግማሽ መጠየቋ በጣም ከባድ ነው። እንደውም በቃ የአንተ ልጅ ነው አርግዣለሁ፣ አንተ ጎን ነው መሆን ያለብኝ የሚለውን ነገር ማሳመን ሲገባት፣ እሷ ግን ሙሉ ሀብቱን ማለቷ ፍቀው እንዲያስወጧት ነው የሚያደርገው። በእርግጥ ልጁ የአቶ አምናን አይደለም የሙስጠፋ ልጅ ነው። አቶ አምናን በዙሪያ ያሉ ሰዎች ሁሉም ካዲ ሆነውበታል። የኋላ ኋላ የጄሪና የሙስጠፋ ሚስጥር መውጣቱ አይቀርም። የዛህራ ጓደኛ ሱኒያ እና የሜርሲ ባል እጅግ የሚገርም ድብቅ ታሪኮች ነበሩ። ዛሬ ብዙ ነገሮችን አይተናል። ግን 100% በጣም ደስ የሚለው ነገር የቤሊልና የአምናን የሚገርም ጊዜ ነው። እንዴት አገኛችሁት? ፕሌስ ለቤት አዲስ ሲሆናችሁ ቪዲዮ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ኤኒዌይ ያውቃለሁ ውዶችዬ፣ ፊልሙ የሚያናድደን ፊልሙ የሚያበሳጭን አንስቶ እናንተ ደግሞ አታናዱን። በቃ አማርኛውን በአማርኛ አትተርጉሙ የምትሉ ሰዎች አላችሁ። ሜቢ ዝም ብለን ፎቶን አቀናብረን መልቀቅ ስለማይቻል ነው። ኦልሬዲ ሳይለንት የሆነ ነገር መልቀቅ አንችልም። ብንችል ቢሆንልን ቢሳካልን የራሳችን ልክ እንደ ፌመስ ዩቲዩበሮች የራሳችን ስራዎች የራሳችን የሆነ በቃ የራሳችን ተሰጥኦ ነገሮች ይዘን መቅረብ እንችል ነበረ። እንደማንችል ስለገባን ነው ማለት ነው። ስለዚህ ነፃነት ይፈልጋል። የዩቲዩብ ስራ ደግሞ ነፃነት ይፈልጋል። የትም ቦታ ሄዳችሁ በነፃነት መቅረጽ አለባችሁ። የሚያምር ቦታ፣ ጽድት ያለ ካሜራ፣ እንደዛ። ስለዚህ አማራጫችን ሰው ያለው ነው የሚጠቀመው፣ ሰው ያለው ነው እንትን የሚለው እና ከዛ አንጻር ነው። ፕሊስ ተረዱን። ሁልጊዜ ልባችን የሚሰብር ነገር አትናገሩ። ሁሉም የራሱ ፈተና ነው፣ የራሱ ውጣ ውረድ አለበት። ባለው ልጠቀም ባለው ልራመድ እያን ነው እና ፕሊስ አግዙን። እርስ በራሳችን እንተጋገዝ። እርስ በራሳችን ምቀኞች አንሆን። አንዱ ለአንዱ ድጋፍ ነው እንጂ አንዱ ለአንዱ ውድቀት መሆን የለብንም ብዬ ነው የማስበው።
ኤኒዌይ ይሄን ያልካልኩኝ ሜቢ ያው ተረድታችሁኛል። ብዙ ልጆች አላችሁ ፊልሙን በአማርኛ አይተን ለምንድነው አንቺ እኝኝ የምትዩ ለምንድነው እንደዚህ የምትዩ እናውቃለን። እኛም የሌላ ሰው እንትን ስንሰማ እናውቃለን። ግን እኛም ያንን ስራ ስለምንሰራው ነው እየተረዳን እኛ ካልተጋገዝን እኛ ካላጫወትንላቸው የቪዲዮ እኛ ካላየንላቸው እኛ የሆነ ፖስት ነገር የሆነ ኮመንት ነገር ካልሰጠን ማንም ፌመስ ዩቲዩበር መጥቶ እኛን ወደ ላይ አይስበ ነው። ስለዚህ እባካችሁ አንዶችን ለአንዳችን እንቅፋት አንሆን፣ አንዳችን ለአንዳችን ምርኩዝና ድጋፍ ነው መሆን ያለብን ብዬ ነው የማስበው። ኤኒዌይ አስተያየቴና ሀሳቤን አስረዘምኩት። ፕሌስ ይቅርታ ጠይቃለሁ። በትልቁ ጉዳይ ግን ተረዱኝ። እኔ ብዙ ጊዜ ሜሴጆች ስለሚደርሱኝ ነው። በጣም ብዙ ጊዜ የሆነ ሜሴጆች ደርሱኛል። ፕሌስ በቃ ካልተመቻችሁ ማሳለፍ ትችላላችሁ። ከተመቻችሁ ደግሞ በቃ የሆነ ሞራል የሚሰጥ ነው እንጂ የሆነ የሚጎዳ ነገር አትጻፉ። ያልፋል። ኦልሬዲ ያንን ሜሴጅ እኮ አይተን ነው ኦኬ። ስህተት የሆነ ነገርም እኮ የምናስተካክለው ነገር ነው። ጥሩ የሆነ ነገር ደግሞ ኦኬ የተሻለ ለመስራት እንሞክራለን ነው የምንለው። ግን ከአፍ ይቅር የሚባል ቃላቶች አሉ። ፕሌስ እባካችሁ እንደዛ ነገር አትጻፉ። ኤኒዌይ ወደ ድር እንመለስ። ድር በጣም የሚገርምና በጣም የሚደንቅ ነበረ። ዛሬ አቶ አምናንና ቤሊል የሚገርም ጊዜ ነው ያሳለፉት። በጣም ይገርማል። አቶ አምናን በግልጽ ቤሊልን አግኝቷታል። ኦልሬዲ ትክክለኛ ባልና ሚስት ሆነዋል። እንግዲህ እኔ ራሱ ስቅቅ እያልኩ ነው የጨረስኩት። በጣም ይገርም ነበረ። ባሩክ እንዳይመጣባቸው ኦልሬዲ ማርያ የለችም። ኦልሬዲ ግን ባሩክ እንዳይመጣባቸው ያ ሰውዬ አነፍንፎ ነው የሚመጣው እያለ ነበረ። በጣም የሚገርም ደስ የሚል ጊዜ ያሳልፈዋል። ይሄም የእትዬ ዛህራ አስተዋጽኦ ነው። እትዬ ዛህራ የአምናንና የቤሊል አንድነት ነው እንጂ የምትፈልገው የእነሱን መለየት የእነሱን መጎዳት አትፈልግም። በጣም ምርጥ እናት ማለት ነው። ከእርገታዋ፣ ከታሪኮቿ፣ ከምክሮቿ፣ ከትህትናዋ በቃ እናት ሙሉ እናት ታውቃላችሁ። ኤኒዌይ በዚህ አልፏል። በጣም የሚገርም ነበር የአምናንና የቤሊል የሚገርም ምሽት። ማርያ አሁን አቶ አምናንን ጭራሽ ፍቃ እንድታወጣው ነው የምታደርገው። ጄሪ አርግዣለሁ ብላ መታለች። አቶ አምናን እዚህ ጋር ትልቅ ስህተት ሰርቷል። ለቤሊል ጄሪ አርግዣለሁ ብላ ነው የመጣችው ብሎ በግልጽ መናገር ነበረበት። ኦልሬዲ እሱ ግን ብር ፈልጋ ገንዘብ ፈልጋ ነው ያለው። ኦልሬዲ ሙስጠፋ ይህን ታሪክ ስለሰማ ለጄሪ ለቤሊል ሊነግራት ይችላል። ቤሊል ደግሞ ለምን ዋሻይ ብሎ ሌላ ፈተና ሊመጣ ይችላል እና በግልጽ ቢነግራት መልካም ነበረ። ይዘገያል እንጂ ውሸት መጋለጡ አይቀርም። ኤኒዌይ ግን ማርያ ካሁን በኋላ ተስፋ የላትም። ትክክለኛ ቤሊልና አምናን አንድ ቀን አብረው ይሆናሉ ብለን ተስፋ እንደምናደርገው ሁሉ እንጂ ቤሊል ከአቶ አምናን ከተለይታ መኖር አልችልም። ባሩክም የወጥመዱ ማካሄጃ ለጊዜው ይጠቀምባታል እንጂ እንደማትፈልገው ጠንቅቆ ያውቃል። ትልቁ ጉዳይ ግን አቶ አምናና ቤሊል የሚገርም ጊዜ አሳልፏል። ወይዘሮ ሞርዚና ትልቅ ስህተትም ሰርታለች። የኋላ ቦምቡ መፈንዳቱ አይቀርም። የተደበቀ ሚስጥር መገለጹ አይቀርም። ወንድምና ወንድም ሌላ ጦስ ውስጥ ከሚገቡ በግልጽ ብትናገር መልካም ነው። በጣም ደስ የሚለው ነገር ደግሞ ሱኒያ ናት። ሱኒያ እንግዲህ የእትዬ ዛህራ ጓደኛ። እጅግ የሚገርመው ነገር የወይዘሮ ሜርሲ ባል የሱኒያ ባል ነበረ፣ የልጁ አባት። በጣም የሚገርም የዛ ተወዳጅ ልጅ ትህትና የተሞላበት አቶ አምናን በዛ ጭንቅና ፈተና ጊዜ በነበረበት ጊዜ ማርክ የሚባለው ማለት ነው ሞርዚና አብዳ ሳለ ሲጠብቃት የነበረው የእሱ አባት ነው። አንዳንድ ጊዜ ሰው ቀርቦ መተዋወቅና ቀርቦ መታየቅ ብዙ ነገር ይታወቃል። የጎሽሜን ነገር እርግፍ አድርጋ ትታ እንግዲህ ከልጁ አባት ጋር መሆኗ የማይቀር ጉዳይ ነው። አሁን ግን ትልቁ ኬዝ የአምናንና የቤሊልን አንድ ክፍል አብረው ማደራቸውን አያታቸው ሴማ ናት በሩን ከፍታ የከባችው ወይስ ባሩክ ነው የሚለው ነገር ብዙዎቻችን ያጠራጥራል። በጣም እኔ ራሱ ስጨነቅ ነበር። ኤኒዌይ ማን የመጣ ይመስላችኋል? የሚገርም ጊዜ፣ የሚገርም ታይም፣ የሚገርም ጨዋታ ነበር ሲጫወቱ የነበሩት። በቃ ሁለቱ አይለያቸው ነው የምንለው። ጄሪ ግን በጣም ትልቅ ስተን የሰራችው በጣም ትልቅ ስተት። ኦልሬዲ የአምና ልጅ እንዳልሆነ ታውቃለች። ከሙስጠፋ አምናን አልጋ ላይ ተኝታ እንደነበረ እንዴት ትረሳለች?
አሁን እሷ ይህን አጋጣሚ ተጠቅሜ በጭራሽ እድሉ ሊያመልጠኝ አይገባም ብላ የጀመረችው ነገር ከባለፈው የበለጠ ውድቀትና ሽንፈት ነው የሚያስመጣባት። ይህ እንግዲህ ሁሉን ነገር በሂደት እናየዋለን። ሙስጠፋም እውነቱን ያውቃል። ኦልሬዲ ሙስጠፋ ካሁን በኋላ ለጄሪ ሳይሆን ለቤሊል ነው የሚያስብላት። ኦልሬዲ ቤሊል እንዴት ነው አምናን ትታ ሌላ ሲያገባቸው በመሀላቸው የሆነ ነገር ኑሮ ነው ኦልሬዲ ሰውና ሰው ከማጋጭ ብላ ሊሆን ይችላል ብሎም ስለሚያስብ ቤሊል በድጋሚ እንድትጎዳ ስለማይፈልግ እውነቱም እንዲወጣ አይፈልግም። ምክንያቱም እሱም ስህተትና ድብቅ ሚስጥር ስላለው ማለት ነው። ግን ትልቁ ጉዳይ መቼ ነው የዚህ ግብ ግብ የሚያልቀው? የዚህ ትንቅንቅ የሚያልቀው? የዚህ ጦርነት የሚያልቀው? አያታቸው ሴማና ቤሊል አንድ አልጋ ላይ ከአምናን ጋር ተኝቶ ካገኘቻቸው ሌላ ጦርነት ነው። እትዬ ዛህራ ለምን ዋሸሽ የሚለው ሌላ ነገር አለ። እንደገና ደግሞ እየተፈቃቀራችሁ እየተፈላለጋችሁ ቁማር ጨዋታ ነው ወይ የያዛችሁት? አንቺ ሌላ ግብተሽ አንተ ሌላ አግባ እያልኩ እየተጫንኩ ለምን የሚለው ጥያቄ ሌላ ፈተና እንዳይመጣ እንፈራለን። በሩን ማን ከፈተው? ዛህራ ወይስ ማሪያ ወይስ ባሩክ ወይስ አያታቸው ሴማ? ከአራታቸው አንዳቸው። እስኪ እናንተ የተሰማችሁን ጻፍ አድርጎ ኤኒዌይ ወዶችዬ፣ በቀጣይ ክፍል እንገናኛለን። ለምትሰጡ ድጋፍ አስተያየት ቴንኪዩ ሶ ማች